أعوذ بالله من الشيطان الرجيم. ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم. يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون فضلا من الله ونعمه والله عليم حكيم. وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين. إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون. يا أيها الذين آمنوا لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهن ولا تلمزوا أنفسكم ولا تنابزوا بالألقاب بئس الاسم الفسوق بعد الإيمان ومن لم يتب فأولئك هم الظالمون. نغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وسلم وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁና ለአላህ ብዬ የምወዳችሁ እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በዚህ መስጊድ ውስጥ እንድንሰበሰብ ላበቃን አላህ ምስጋና እያቀረብኩኝ አልহামዱሊላህ በማለት ለዘላለማዊ ቤታችን በገነትም እንደዚሁ በአርሹ ጥላ ስር በጀነቱል ፊርደውስ አልአዕላ በአንድ ላይ እንዲሰበስበን በረህመቱ እማጸነዋለሁኝ። ከዚሁ በመቀጠል ለዛሬ ይዤላችሁ የቀረብኩት አርዕስት ብዙዎቻችንን ግራ ያጋባ ያለውን ሁናቴ ነው። እሱም ከዚሁ በመቀጠል ለዛሬ ይዤላችሁ የቀረብኩት አርዕስት ብዙዎቻችንን ግራ ያጋባ ያለውን ሁናቴ ነው። እሱም አሁን ባለንበት ዘመን በመካሄድ ላይ ያለውን ድርጊት እየተመለከተ ይሆናል። እንደሚታወቀው ሁሉ አሁን እያየን እየሰማን ያለው ሁኔታ በጣም አስፈሪና አስገራሚ ሆኖ
የብዙዎቻችንን አይምሮ እየበጠበጠ ነው። እኛ እየተፈጸመ ያለውን ነገር እንጂ ዞር ብለን ወደ ራሳችን ተመልሰን ራሳችንን ጠይቀነዋል ወይ? ይሄ የኛ ጥያቄ ነው ማለት ነው። እኛ በዚህች ምድር ላይ ለምን እንዳለንና አላህ ለምን እንደፈጠረን ካወቅን እሱ አላህ ሱብሓነሁ ወተዓላ ያዘዘንን ፈጽመናል ወይ? ይህም አንድ ሁለተኛ ጥያቄ ነው። ለዚህ መልስ ካለን አልሐምዱሊላህ ፈተናውን አልፈነዋል ማለት ነው። ነገር ግን መልስ ከሌለን መጀመሪያ ወደ ራሳችን ተመልሰን የአላህን ትዕዛዝ በመፈጸም ወደ አላህ መመለስ ያሻናል ማለት ነው። አሁን በመሄድ ላይ ያለው ሁኔታ እስላምን ይመለከተዋል ወይ ለሚለው ጥያቄ ላ ወላሂ ሐሻ ሊላህ እስላም ከዚህ ሁሉ ነፃ ነው። እስላም ሰላምን እንጂ ሰላምን የሚቃረን ሁሉ ከእስላም ጋር እንደማይሄድ ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንደተናገረው አንዲትን ነፍስ ያለ ሐቅ በዙልም የገደለ የዓለምን ሁሉ ነፍስ እንደገደለ ነው የሚቆጠረው ይላል። ታዲያ አሁን እየሄደ ያለው እንደ እንስሳ የሰው ልጅ በዙልም እያረዱ በሰው ልጅ ነፍስ የሚጫወቱት እስልምናን በጭራሽ አይወክሉም። እስላም ከነሱ ነፃ ነው። በእስላም ስም እየነገዱ ስላሉ አላህ ጊዜን ይጠብቃል እንጂ ዋጋቸውን ከፍሎ እንደሚያዋርዳቸው ምንም አንጠራጠርም ሱብሓነሁ ወተዓላ። ለምን ይሄስ ሊሆን ቻለ? አላህ ዲኑን አይጠብቅም እንዴ? ይህ ሁሉ ፈተና ምን ነው ለእስላም ብቻ ለሚለው ጥያቄ መልሱ ታዲያ እኛ አላህ በዚህ በምርጥ ዲን ሃይማኖት ሸልሞን እኛ ከሱ ትእዛዝ የት ነው ያለነው? እየፈጸምነው ነው ወይንስ ራሳችንን እያታለልነው ነው? ሁላችንም ራሳችንን መጠየቅ አለብን። ይህ ሁሉ መዓት ከኃጢአታችን ብዛትና አላህና የነቢዩን ሱና ወደ ጀርባችን በመጣል አካባቢያችንን በመምሰልና እስላምን ባይተዋር በማድረግ ምንም እንዳልሆነ ራሳችንን በማታለል ላይ ነው ያለን ስለሆነ እንዲሁ ከቀጠልን ደግሞ ከዚህ የባሰ ስለሚከሰት ወደ አላህ ተመልሰን ተውባ በማድረግ የአላህን ሱብሓነሁ ወተዓላ ቃልና የነቢዩን ሰለላሁ ዐለይሂ ወሰለም ሱና በስራ ላይ መዋል አለብን። አይ እኔ ይሄን ማድረግ አልችልም፣ በጣም ቢዚ ነኝ። ያው ቢዚ ራሳችንን የበዛበዘው ስለሆነ ሱብሓነላህ በጣም ቢዚ ነኝ። ልጆች አሉኝ፣ ባለቤቴ አለ፣ ስራ እሰራለሁ። ይሄ ትክክል ነው። የሀገሩ ሁኔታ ይህንን ስላለው የግድ ሰርቶ መኖር ግዳጅ ነው። ልጆችን ማሳደግ ራሱ አንድ አደራ ነው። ልጆቻችንን በስነ ስርዓት በማሳደግ ላይ ነው ወይ ያለነው ነው ጥያቄው። ልጆቻችንን በሃይማኖት ላይ የምናሳድግ ከሆነ አልሐምዱሊላህ ይሄም ራሱ አንድ ጂሃድ ነው። ጂሃዱን እየተከታተልን ነው ማለት ነው። ባለቤታችንን እያከበርን በስነ ስርዓት እንደ አባወራው አላህ እንዳዘዘው ነብዩ እንዳዘዙት አለይሂ ሰላቱ ወሰላም እሱን ከተከታተልን ደግሞ እሱም አንድ ነገር ነው። እሱም ራሱ አንድ ጂሃድ ነው። አይ ይሄ አሜሪካን ኑሮ ነው መስራት አለብኝ፣ የባልም ነገር እዛው የልጆቹም ነገር ያው ዴኬር አለ፣ እንዛ አላህ እንዳሳደጋቸው ያድጋሉ። ካርቶን እና ቲቪ እየተከፈተ የሚሆን ከሆነ እሱ ደግሞ ሌላ ነገር ነው ማለት ነው። ሱብሃንአላህ ወጥቼ ለመማር አልችልም ለማለት ደግሞ በጣም ያሳፍራል። ለምን በየፓልቶኩ በአማርኛም ሆነ በኦሮምኛም ሆነ በየቋንቋው በተለያየ ትምህርት የእስልምና ትምህርት እየተላለፈ ነው። ይሄንን ማድረግ እያደረግን ካለ አልሐምዱሊላህ ጂሃዳችንን እየፈጸምን ነው ማለት ነው። አይ በሌላው በኩል ከሆነ ግን ለገንዘብ ብቻ መሮጥ ከሆነ አልሐምዱሊላህ ኃጢአታችን ያው እየቀጠለ ስለሆነ የሚከሰቱበት ነገር ሁሉ ያው ተከትሎ የሚመጣውን አላሁ አለም። አልሐምዱሊላህ አላህ በሰጠን ኒዕማ እንጠቀምበትና በምንችለው መንገድ
ልጆቻችንን በስነ ስርዓቱ ባለቤታችንን ቤታችንን ስራም ከሆነ ያው ግዳጅ ነው መስራት አይሰራም ለማለት አይቻልም። ሁሉም የአላህን መንገድ ይዞ የነብዩን ሱና ይዞ የሚከተል ከሆነ አልহামዱሊላህ ያው ወደ አላህ መንገድ ነው ያለነው ማለት ነው። አላህ ደግሞ አይጠለንም ኢንሻአላህ በረህመቱ ቀናው መንገድ ይመራናል ማለት ነው። አልহামዱሊላህ ረቢል ዓለሚን። ትልቁ ችግር በአሁኑ ጊዜ መዋደድና መተሳሰብም የጠፋ ስለሆነ በያለንበት ለአላህ ብሎ መዋደድን ተግባር በማድረግ የአላህንና የነብዩን ፍቅር ማፍራት አለብን። በዚህ መንገድ እንጂ በሌላ ፈተናውን ማለፍ አይቻልም። ሌላው ደግሞ አሁን በእስር ቤት ውስጥ ያለምንም ጥፋት በእስር ቤት በአላህ ጠላት እጅ በመሰቃየት ላይ ያሉት ወንድሞቻችንና እህቶቻችን ለምን ይመስላችኋል? አላህ እኮ ለኛ ትምህርት ሊሰጠን እንጂ በአንድ ደቂቃ ሊገላግላቸው ይችላል። ታዲያ እኛ በዚህ የት ነው ያለነው? ከዚህ የት ነው ያለነው? እነሱ አጅሩ እየሄደላቸው ነው። ሱብሃንአላህ ቢሰቃዩም አጅሩ እየሄደላቸው ነው። እኛ ግን ትምህርት አገኘን ወይ? ከነሱ በወሰነው ትምህርት ሰራንበት ወይ? ስንቱ ካሴት ወጥቷል። ያሲን ወንድማችን ያሲን ኑሩ ሌሎችም እንደዚሁ ስንት ነገር ለኛ ተተውልን ነው እነሱ እስር ቤት ያሉት። ግን እኛ ያንን የሰማነውን ስራ ላይ አዋል ነው ወይ? ምን ተጠቀምንበት? እንዳውም ለራሳችን ተምረን ሌላ ሳሳውቀናል ወይ? እነሱም ራሳቸው አጅሩን እንዲያገኙበት ለኛም ትምህርት ላስተማርነውም ሰብ ትምህርት ሆኖ አጅር ያገኙበታል እስከ የውመል ቂያማ ድረስ። ሱብሃንአላህ የነሱ ለአንድነቱ መሰቃየታቸው ሰበብ ሆኖን ወደ ሐቁ መንገድ ተመራን ወይ? ከነሱ ትምህርት ወሰድን ወይ? እነሱ በምን ኃጢአት ታሰሩ? ላኢላሃ ኢላላህ ሙሐመድ ረሱሉላህ በማለት ነው የታሰሩት። አላህ አንድ ነው፣ አታሻርኩ፣ በሐቁ መንገድ ተመሩ፣ ተዋደዱ፣ ተፋቀሩ፣ በእስላም ጥላ ስር ተሳሰሩ። ይሄ ነው እንግዲህ የሰሩት ኃጢአት ማለት ነው። ሱብሓነሁ ወተዓላ አላህ ደግሞ ሐቁን አይጥልም። ሱብሃንአላህ ይቆያል እንጂ ይዘገያል እንጂ በምንም አይነት ሐቁ አይቀርም። ላኢላሃ ኢላሁ እነሱ ያተረፉልንን ሰርተንበት በመንገዱ ላይ ተመለስን ወይ? ወይንስ ያው በዱንያው ፍቅር ተያይዘን ራሳችንን እያታለልን ነው ያለነው? ይሄ ሁሉ የኛ ጥያቄ ነው። መተቀበዳ በራሳችሁ ውስጥ ተመራመሩበት። ሰራንበት ወይ? አለንበት ነው ወይ? ወይንስ ይዘነዋል ወይ? ምን ላይ ውለነዋል? አደራ ሰጥተውን ነው እነሱ እስር ቤት ያሉት። እኛ አደራውን የት እንዳደረሰን እንግዲህ ራሳችንን መጠየቅ የኛ ፋንታ ነው ማለት ነው። መልሱን ለእናንተ ተዋለሁ። በጣም የሚያሳዝነው ደግሞ በእስላም ስም ክርስቲያንን በመግደል ለዓለም ሕዝብ እስላም ምን ያህል ጨካኝ እንደሆነ ለመግለጽ ለሚሞክሩት ደግሞ እስላም ሰላምን እንጂ ሌላው ጭካኔ አይመለከተውም። አላህ ውሳኔውን ካስተላለፈ 1436 ዓመት ሆኖታል። በሱረቱል ካፊሩን በስድስተኛው አያት ላይ በላቸው ያ ሙሐመድ አለይሂ ሰላቱ ወሰላም ለካፊሮቹ ማለት ነው ለሙሽሪኮቹ ለኩም ዲኑኩም ወሊየ ዲን ለናንተም ሃይማኖታችሁ አላችሁ ለኔም ሃይማኖቴ አለኝ በላቸው ያ ሙሐመድ። ይሄ ተላልፎ ያለቀለት ነገር ነው። አዲስ ነገር አይፈጠርም። እስላም በሰው ሃይማኖት ውስጥ ምንም ጭንቀት የለውም። ያፈለገው ድንጋይ ሊያመልክ ይችላል፣ እንስሳን ሊያመልክ ይችላል። እኛ ያለብን ተግባር ወደ እስላሙ መጥራትና እውነቱን ማሳወቅ እንጂ ለምን አልሰለምም ብሎ ሰው መግደል የእስላም ተግባር አይደለም። ስለዚህ የሰለመም ለራሱ የከፈረም ለራሱ ማንንም አይወክልም። ስለዚህ እስላም አሁን በመሆን ላይ ባለው ሁኔታ ሁሉ ነፃ ነው። አላህ ከሁሉ አጥርቶታል። ሁሉንም አላህ ያስተካክልልን፣ ወደ ቀናው መንገዱ ይመልሰን። አሜን። ለአላህ ብዬ ወዳችኋለሁኝ። ስላዳመጣችሁኝ በጣም አመሰግናለሁ።
السلام عليكم ورحمة الله وبركاته. تاجران يتينيا في يوم مسلمة هندا خسارة كتاجران إن شاء الله ربين ركوي سالين فافورو إن شاء الله وللوت يا قباب دتك الليلة يا رب جافت إن شاء الله ديرنا وهندا خسارة خسبا رافتك شو من بريسة إن شاء الله ربنا فعلا فسون حقاف دابتني تلتنا ما أججا دير ربي برسيسا هندي والخبجا هم ترى والدورغنغاري واليامني علماء انتنيا تنهو جنساني بديت كاملي مالي في دمني أكما بننسى إسان لولني علماء إسلاما هدتي قورني أتشرور كيسا دقيني ودوتي تكا تكا همي وان دلقاترتي جاني قافتن إتجا خبلان بننسي نماناني وان بربادو دمنان سلا إسا فدني خلني في ديبسا وان إساهم بيني قافي تدهيسا قفدن نتمن كانسان يجيسن كوريوان مسلما زروت تهديسن تنسان إهيسن قافي لمرقساني وسو ديبين أرقتن ديرت يروني waggaa sadii caalaa hidhaa keessatti roorrifamaa jiran koreewwan muslimaatii maatii isaaniirraa alatti hafanii mirga fi falmachuun badiitti ilaalamnaanii kadubbate haqaaf maqaan shorar keessa waan hin taane dibeet maqaa isaa xureessa nama diin barsiisee karaa nama garsiisu gufuutti tahanii waan inni barsiisu دلوت تجارة إسلام مرتي أكا علمي نما هفوف دكانتي لافتن نجيني إفان دين بريدان صحابة الرسول خندين في فوريغن دين الرايت تسوف خنن دام سفدن إفان دين هندامو الرسك سما رب ما خنتيسو نمني سببما هنگمو بايتوهم نتي كافرا إفا إسلام ما دام سلاف دچرا دين إسلام بلي سفواتك كنسرا دنيا آخرتي إفو ماف كسارا
gaara guddaa kana akkami buqqisu gaara guddaa kana dhiibanii buqqisu akkami dandahan rabbiin ittiin dhiisu diin isaatu buusee isumaatti iffata cubbuun heddummaattus haqaa injifata haqa awwaalamee yaa rabbi nuuf baasi mirga muslimtootaa bakka nuuf deebisi obboleeyyan islaamaa bakka jiran maraa yaa allah tumsii fi nuuf dhaabbadhu biraa haadha fabbarallee siitu itti aanaa obboleeyyan keenya nuuf dhaabbadhu cinaa. Salaamu alaykum. Assalamu alaikum warahmatullahi wabarakatuh. Bismillahirrahmanirrahim. የግጥሙ ርዕስ ድምጻችን ይሰማ ይላል። ቢስሚላሂ ብዬ ስጀምር ባንተ ስም ፈጥረህ ስታበቃ ላደረከኝ ሙስሊም ከማመስገን ሌላ እኔስ ምን እላለሁ በፈቃድህ ሆኖ ጀማዓዬን አየው አልሐምዱሊላሂ ሀዩላ ዩሚት ላደረገን ጌታ የኢስላም ኡመት ምስጋና ይገባው በሌትም በጧት አሰላሙ አለይኩም ሙስሊም እህቶቼ ሰላምታ ለናንተ ለዲን አጋሮቼ ዛሬ ተገናኘን ለታላቅ ዓላማ እነሆ ከሰሙን ዛሬ እንላለን ድምጻችን ይሰማ ጊዜን ሽሮ አመታት አለፉ ያገሬ ሙስሊሞች እንዲሁ እንደለፉ ለጥያቄያችን መልስ ሳይገኝ ቁልፉ ጊዜን ሽሮ አመታት አለፉ ከመሐከላችን ከታደማችሁ ታሪካችንን ላላወቃችሁ ይኸው በጥቂቱ እኔ ላውጋችሁ ኢልም ከመማሪያው ከዚያ ከወሊያ ለስንት ታዳጊዎች ከሆነው አርአያ ለውጥ እናመጣለን በሚል ንጹህ ንያ ሙስሊሞች ተነሱ ከዚያ ከወሊያ መጅሊስ አይመራንም ድምጽ ተስተጋባ አማኙ አልሆንም አለ ለመንግስት ውሸት ሰለባ የማንም ሃይማኖት አርጎት የማያውቀው ታላቁን ንቅናቄ ሙስሊሙ ጀመረው እንኳን ሙስሊም ቀርቶ ካፊር ያደነቀው የኛ አንድነት ሀገሪቱን ናጠው ጀግናው የኢትዮጵያ ሙስሊም እውነትን መረጠ የመንግስት ጭቆና ይበቃኛል አለ ድምጻችን ይሰማ ባገር ተስተጋባ መንግስት በሃይማኖት ጣልቃ እንዳይገባ የኢትዮጵያ ሙስሊም ጥያቄው ሶስት ነው ትላንትና ዛሬም ወደፊትም የማይቀየረው አህባሽ በፍጹም እስልምና አይደለም መጅሊስ የኢትዮጵያ ሙስሊምን አይወክልም አወሊያ የኛ እንጂ የመንግስት አይደለም እኛ የጠየቅነው ይህ ሶስቱን ብቻ ነው የራሳቸውን ህገ መንግስት አክብሩ ነው ያልነው ወላሂ ጥያቄያችን ይህ ሶስቱ ብቻ ነው 17ቱ ኮሚቴ ህዝቡን ወክሎ ያቀረበው አዎ አቡበከር ሲናገር ሰምተናል አዎ ያሲንም ሲናገር ሰምተናል አዎ በድሩም ሲናገር ሰምተናል አዎ ባህሩም ሲናገር ሰምተናል አዎ ኡስታዞቻችን ሲናገሩ ሰምተናል አዎ 17ቱ ኮሚቴዎች ሲናገሩ ሰምተናል ለዲናቸው ሲያለቅሱ አይተናል ሰላምን ሲዘክሩ ሰምተናል አቋሚ ኩራቴ ህይወቴ ዲኔ ነው ብለዋል ለአላህ እንጂ ለመንግስት እንደማይሰግዱ መስክረናል ታዲያ ይህ ከሆነ አሸባሪ የሚያደርጋቸው ለሃይማኖት የቆሙ ጀግኖች ናቸው ሚሊዮኖች ሆነን መስጊድ ደጃፍ ላይ ተገናኝተናል አዎ ሰላማዊ ሰልፍ ሺህ ሆነን ወጥተናል መንግስትን በመሳሪያ ሳይሆን በነጭ ወረቀት ተለማምጠናል ሰላምን ስንዘክር ሰላም ተነፍገናል በገዛ ሀገራችን ባዳ አርገውናል ፍትህ ስጡን ባለን አሸባሪ ብለውናል ፍትህን ጠያቂው አሸባሪ ሆነ የያዘው ወረቀት መሳሪያ ተባለ ንጹሃኑ ሙስሊም ከመስጊድ ታደነ ቤቱ ፈረሰ ከስራው ተባረረ ይህ ሁሉ ሳይበቃ የአላህ ቤት ፈረሰ ሙስሊሞች ተገደሉ ተደበደቡ አንድም ሳይቃወሙ ጭራሽም ለደንቡ ዑለማ ወጣቱ ደረሳ ዛውንቱ ሁሉም ተሰቃየ ለንጹህ እምነቱ ህዝበ ሙስሊሙ በፖሊስ ታጅቦ ጁማዓን ሰገደ አላህን ማወደስ እስር መግቢያ ሆነ ግና መንግስት አልበቃ ቢለው ከመጅሊስ ጋር ተቀናጅቶ ኮሚቴውን ፈረጀው ሀቅ ያወራውን አሸባሪ አለው እኛን የዲን ጀግኖች የውሸት ካባ አለበሷቸው ወንጀለኞች ብለው እስር ከተቷቸው ወላሂ የመንግስት ሰዎች አልገባቸውም ሿሚያቸውን አላወቁትም አላህ ካለ ነገ ይሆናል መዋረጃቸውን ቀኑን ያደርሰዋል
አዎ መንግስት በዘረኝነት ጉዳይ ላይወርድ ይችላል። ህዝቡን በመጨቆኑም ላይወርድ ይችላል። በሰራው ሙስና ላይወርድም ይችላል። በሰላማዊ ምርጫ ላይወርድም ይችላል። በኢስላም ከመጣ ግን ወዶ ሳይሆን በግድ ይወርዳል። እኛ መሳሪያ አተን አይደለም ወደ ኋላ ያልነው፣ ፈርተንም አይደለም ዝምታን የመረጥነው። ኢስላም ሰላምን ስለሚያስተምር ነው። ወላሂ ብላለው ድምጻችን አይቀርም በከንቱ፣ ፍርዱን ያሳየናል አላህ በረህመቱ። ትዕግስታችን እያለቀ ነው። ሰራዊቱ የአላህን ትእዛዝ እየጠበቀ ነው። እኛ ሙስሊሞች እንደ ስማችን በሰላም እንጂ በጦር አናምንም፣ በመስማማት እንጂ በሃይማኖት አናስገድድም። ለሀገራችን በጎ እንጂ ክፉን አንመኝም። ሰላማዊውን ህዝብ በነፃ ልቀቀው፣ ካልሆነ ግን ትዕግስታችን እያለቀ ነው። መከፈል ካለበት ህይወታችን ለዲናችን ነው። ምከረው እምቢ ካለ መከራ ይምከረው። ሚሰሙን ከሆነ መጥፊያ ሰበባቸው ኢስላም ነው። እኛ ሰላምን ነው የጠየቅነው፣ መብታችንን በህገ መንግስቱ መሰረት ይከበር ነው ያልነው። መንግስት ትዕግስታችንን አስተውሎ ጥያቄያችንን፣ ሰላምታ ፈላጊነታችንን ተገንዝቦ እንጠይቃለን እንዲሰማ የሙስሊሙን ሮሮ። ኮሚቴው እስር ይበቃዋል። ያለ አግባብ የታሰሩ እህት ወንድሞቻችን ናፍቀውናል። ያለ ወንጀል ያለ ፍትህ እስር ቤት ከርመዋል። ሌላ ቀጠሮ ቀን የሚባል ላይሰማ ሙስሊሙ ቆርጧል። ይህ ቀጠሮ የመጨረሻው እንዲሆንም ይሻል። ዛሬም እንጮሃለን ድምጻችን ይሰማ፣ ወገናችን በሰላም ከእስር ይውጣ። ያ ጀማዓ ፈስቢሩ ሰብረን ጀሚላ፣ አላህ በርግጥ አለው የተሻለ ለኛ። ለሙእሚኖች ብሏል ወድዱ በቁርአን፣ ኢነ ነስሩላሂ ቀሪቡን ሊልሙእሚኒን። አምነን ባዶ አንቀርም፣ ፍርዱን ያሳየናል ምንም ቢዘገይም። ሀገሬ አፈርኩብሽ እንዳልኮራሁብሽ፣ ገናናው ታሪክሽ እንደ ጭቃ ሲቆሽሽ። መከታ እንዳልነበርሽ ለነቢ ሰሃባ፣ ዛሬ ግን ሆነሻል ለገዛ ህዝቦችሽ መላልባ። መጥኔ ለነዚያ እንጂ ለብር ሲሉ ኢስላምን ለካዱ፣ ከአምላካቸው ይልቅ ገንዘብ ለወደዱ። ለኛስ አላህ በቂያችን ነው፣ ያለሱ የሰው ልጅ መሸሻ ማን አለው? እኛን ለፈጠረ ለዓለማቱ ጌታ፣ ላፍታ እንኳን ሳይፈልግ የሰውን እርዳታ፣ እሱ ሁን ሳይለው ሁሉ አይሆንምና እንለምነዋለን እንዲለን ፊትናው ይብቃ። ለግሰን መንግስት እንደ ሀበሺ የሆነ ጀግና፣ አባይን የሚገድብ ሳይሆን ለህዝቡ የሆነ ቀና። በሳውዝ አፍሪካ በሊቢያ በየመን ያላችሁ እለምነዋለሁ አላህ ጽናትን እንዲሰጣችሁ። ከማንም ይበልጣል የዓለማቱ ጌታ ራህመቱ። ያ አላህ ረሃቡን ጥማታቸውን ችግርን ቀንስላቸው፣ በማያውቁት ሀገር ሲጎሳቆሉ አንተ አላህ በላቸው። አርአያችን ረሱል የተከበሩት ቢለበልባቸው ችግር እንደሳት፣ መሳሪያን አይደለም ነቢይ ያነሱት፣ ሰብርን ነበረ የተጠቀሙት። ያስቡ ነበርና የአላህን ቃል ኪዳን ትልቁን ጀነት። እኛም እንለምነዋለን እንዲያሳየን የሰብራችንን ውጤት። ጥያቄያችን ሮሯችን ተመልሶ ይሰብስበን አላህ ኮሚቴው ተፈቶ። የግጥሜን አምድም በዚህ ላሳረፋት፣ እስክንገናኝ አላህ ያሻለት። አድኑን ነሲሃን ባለው መሰረት፣ ሙእሚን ለወንድሙ ነውና ሚርአት። መቼም ሰው ተብሎ የለም የማይስት፣ ይቅርታ ስተት ካለበት ለሌላህ ብላችሁ አስተካክሉት። አልፍ መራ ፊ ኩሊ ሰዓት፣ ያርግልኝ ተወዳጅ ላይ ያስለሰማት። ቢስሚላሂ ብዬ እንደጀመርኩት አሰላሙ አለይኩም ይኸው ቋጨሁት። የተከሰስነው እኛ ነን። ኮሚቴው ኮረምቢሊሳ ድምጻችን ኑቲ ረጋ ኮሚቴቲ እኛ አንድ ነን። እኛ አንከፋፈልም። እኛ አንድ ነን። መንግስት ያለ ምንም ብይን ኮሚቴዎችን አሁን ይፍታልን።
መንግስት ያለ ምንም ብይን ኮሚቴዎችን አሁን ይፍታልን። አላሁ አክበር። ድምጻችን እኛ ኮሚቴው nuti raga koreti koren bilisa sagalen kenya hadagamu የተከሰስነው እኛ ነን። አሸባሪው ኢህአዴግ ነው። አሸባሪው ማን ነው? ተክቢር محمدي وجين المان كيناس نغاين وتهاتو نوتلين نغاين وتهاتو والله ورويني ليش اناد ابت ربنا واغدو واقمنو ورجناد ابت ربنا واغدو نقمنا يو ارس تكدو نخنو لمو مغالا خيسا جرا والله غيا تكرا خانيو ارغينيف سنترنو غاريدا ورغرتي غيا برو غادسا سنجلتا وربنا واغدو ورغادسا صدقا سنجلتا وربنا واغدو امه محمدي وجي صدقا غرتي بيتان اركني والله خاف مرغمله بيتان اركني ربنا واغدو امه محمدي وجي ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين يا عزيز يا كريم कोई नहीं यदि का खाना चिरा लगा ना मुराद कहती أعوذ بالله من الشيطان الرجيم بسم الله والحمد لله والصلاة والسلام على رسول الله اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا اللهم فيما أعطيت وقنا اللهم شر ما قضيت وإنك تقضي ولا يقضى عليك فإنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت لك الحمد على ما قضيت ولك الشكر على ما أعطيت نستغفرك اللهم ونتوب إليك نستغفرك اللهم ونتوب إليك نستغفرك اللهم ونتوب إليك اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة لا إله إلا أنت سبحانك اللهم تقبل دعاءنا يا رحمن الدنيا والآخرة يا الله يا كريم يا رحمن يا رحيم يا لطيف يا الله يا رحمن يا الله يا كريم يا الله يا ودود يا الله يا ستار يا الله يا ستير يا الله اللهم استر عيوبنا يا الله اللهم تقبل دعاءنا يا الله يا رب ندن ديسات يا الله يا رب ندن ديسات يا الله يا رب دنديتك أبدأت يا الله يا رب وانسن دمني ندبيني يا الله يا رب وانسن تنكني نتنكني يا الله يا رب قدنا خيتي في سيجاني تتهجن كمان يا الله نبيت سيهم فيتو يا الله يا رب ركوس أني تنعمت فور يا الله يا رب سيجاني لا إله إلا الله محمد رسول الله سيجت شافي يا رب ركمني يا الله يا رب أمة خيتي فركمني يا رب أمة خيتي فركمني فور يا الله يا رب دعائي تنا يا رب نخيس أتجعل تتقو ما تجرى يا ربي خيه يا ربي اسمع جيت يا ربي خيه يا ربي نتقبل يا الله يا ربي نتقبل يا الله يا ربي نتقبل يا الله دلين تاني هدو لك خينيا لالي يا الله يا ربي دلين تاني هدو لا كنت قطع قولوا لي ترحمني خيب الله ده يا ربي إنك قلت ورحمتي وسعت كل شيء يا ربي خيه ندن بيسات يا الله يا الله يا أنت بمنتش لو من قد يا الله أنت واقينه يا الله بوقته يا الله بكرمك يا الله
يا ربي يا الله بعزتك يا الله يا ربي بلطفتك يا الله يا ربي ندن ديسة بشاينته بواقينته يا ربي يا الله بتلك النته من يقته نجر يلم لا أنت بلو تسقايو يا الله لا أنت بلو تعذبوا يا الله يا ربي يا الله بقدرتك يا الله يا ربي عهنون يا الله كعفاتشن ود السماء من بؤنا إلى باب السماء يا الله يا ربي تقبل منا يا الله يا ربي باهون أصدسة إن شاء الله بعزتك يا الله يا ربي بقربوا السمان يا الله النسو تزقايتو أنتم بلولاتهم يا الله أنت بقدرته النسو بلا سببت منقر يا الله هنون إن شاء الله كبيت سبات شوغر كالجوتشات شوغر كጓደኞቻቸው ጋር ሰብስባቸው يا الله يا ربي በአንድ ቦታ ሰብስበንና አስደስተን يا الله اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب يا الله اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها وصل اللهم على نبينا محمد وعلى آله وأصحابه أجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته hanqa sagantaa wala garratti sagantaa biratti wala garratti isinillee nagayni rabbii isin wajjin haa jiraatu warra hidhamees rabbi nuuf haa baasu inshaAllah du'aa'iin wal bira haa jiraannu akkasumattis walitti haa dhufnee wal haa gaafannu inshaAllah takka haa taanu risaala international illee hedduu galatoomfanna waan kana nuuf qopheessuu isaaniitiif akkasumatti dubartii keenyallee haadhawwan keenyaaf obboleewwan keenya kan dardaraa kan shamarranii haadhawwan keenyas hedduu galatoomaan isin jaa akkasumatti namni qophii adda addaa kanatti qopheessas hedduu galatoomaa dhufuu keessanis hedduu galatoomaa wabillaahi tawfiiq assalaamu alaykum wa rahmatullaahi wa barakaatuh wanni harroon jiraati yaasminni ittiin isiniif deebisu السلام عليكم ورحمة الله وبركاته مجمرة الحمد لله بلوستي الحمد لله يا الله بلون دي أسبان تلقني معنا إن شاء الله كهم بحالام يبلت أن نسباسب كسون كجرالن ما مسكم فلقوا ፖስተር በመስራት ያገዘኝ ወንድሜ አለ እሱንም ዱዓ አድርጉለት አላህ በኸይር ጀነት እንዲሸልመው ሁለተኛው ደግሞ ታዩታላችሁ ወንድማችን አዲል ሱቁን ዘግቶ እና ስለው ወዲያው ሱቁ ዘግቶ በመምጣቱ ዱዓ አድርጉለት ለሱም ለልጆቹም ለባለቤቱም يا جزاك الله خيرا ربي وافيت سياخنو الدنيا في آخرة الله ربي سيعمل كيسو أكما مرحبا أبليه خيان نعمي أبليه يبران أبدي دفع بران أبدي دفتي ربي جنة الفردوس ربي سها خنو ربي الله رسوله سها قول صلى الله عليه وسلم من قدوتا خينيا ورين دعاين وقوتا جزاكم الله خيرا هذا محمد تا مهادران وقولا جزاكم الله خيرا أبليه خينيا حكمة في جنتيس ربي أرمي برخا ربي سنها خنو እንድትቀጥሉ በዚህ መጀመሪያ ነው እንጂ ኢንሻአላህ ማቆሚያ አይደለም ሁላችንም ተያይዘን ካሁን በኋላ አንድ ሆነን ምንነሳ ላይ አድርገን ለሁላችሁም ጀዛኩሙላህ ኸይራን አሰላሙ አለይኩም ወራህመቱላሂ ወበረካቱ